ጋን በፈቃደ ነፍስ መፈተን ማለት ነው። እኛ ለምን እንጾማለን? ሁለት አብይ ነገር፣ አንድ ከነቢያት ጋር ወዳጆች ስለሆነን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን፣ አንድ መሆናችንን እናሳያለን። ሁለት ክርስቶስ ደግሞ እነሱ ውረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ፈቃደ ስጋን በፈቃደ ነፍስ መፈተን ማለት ነው። ፈቃደ ስጋን በፈቃደ ነፍስ መፈተን ከሚወዱት ፍላጎት መገታት ወይም መታቀብ፣ ስጋችን ከሚፈልገው ከዚያ ነገር መገታት ወይም መታቀብ ማለት ሲሆን በዚህ ውስጥ ደግሞ የተለያዩ የክርስትና ትሩፋቶችን ይዞ ይገኛል። በውስጡ በእምነት የተሞላ ምህላን በጾማችን ወራት ከምግብ ብቻ መከልከል ሳይሆን ጸሎተ ምህላ መያዝ፣ በውስጡ ምጽዋትን ለምሳሌ በጾማችን ወራት እስከ ቀን ቆይተን የምንመገብ ስለሆነ የጧት ቁርሳችንን ለርሁባን መስጠት፣ ከገንዘባችንም እንደዚሁ ድሆችን ማሰብ፣ ለተራበ ማብላት፣ ለተጠማ ማጠጣት፣ ለታረዘ ማልበስ፣ ያ ምጽዋት ነው። በውስጡ ጾማችን ሌላው ንስሐን ያካትታል። ንስሐ ማለት ማዘን፣ መጸጸት ማለት ነው። የምናዝነው የምንጸጸተው በእግዚአብሔር ፊት ነው። ስላዘንበት ስለተጸጸትንበት ነገር ደግሞ ያንን በካህኑ እግዚአብሔር በሾመው ሳይሰስት ስልጣኑን በሰጠው ካህን ፊት ቀርበን ስላዘንባት ስለተጸጸትንባት ኃጢአታችን እንናዘዛለን። ይህም ብቻ አይደለም፣ በውስጡ ጾም ስግደትን ይዛል። ጾም ቅድመ እግዚአብሔር የምትደርሰውና ለኃጢአታችን ስርየትን የምታሰጠን በረከትን የምታመጣው ስግደት ሲጨመርበት ነው። ፍቅርን፣ እንግዳ መቀበልን፣ ያለ ፍቅር የሚደረግ ነገር ሁሉ ከንቱ ነው። ብንጾም ያለ ፍቅር፣ ብንሰግድ ያለ ፍቅር፣ ብንመጸውት ያለ ፍቅር፣ ብንጸልይ ያለ ፍቅር ዋጋ የለውም። አንድ ሰው ወደ ቤተ እግዚአብሔር መባውን፣ የጸሎት መባውን፣ እጅ መንሻ መባውን ለእግዚአብሔር ከማቅረቡ አስቀድሞ የበደለውን ወይም የበደላትን ወይም የበደለችውን እህቷን ወንድሙን ይቅርታ መጠየቅ፣ የበደሉን ብቻ ሳይሆን እኛም የበደልናቸውን ሰዎችም ካሉ ይቅርታ ጠይቀን የጸሎት መባችንን ደግሞም እግዚአብሔር ከሰጠን ከፍለን ደግሞ መጽዋዕታችንን በእግዚአብሔር ፊት የምናቀርበው ሁሉ ነገር በፍቅር ሲሆን ነው። ፍቅርን፣ እንግዳ መቀበልን በጾማችን ወራት በውስጡ ከምናካትታቸው መካከል እንግዳ መቀበል አንዱ ነገር ነው። አብርሃም አባታችን በዚህ ጸጋ እግዚአብሔር በስቶለታል፣ በብዙ በረከትም ተባርኳል። እንግዳም መቀበል ትልቅ እንደሆነ ቅዱስ መጽሐፍም ይናገራል። አንዳንዶች ባለማወቅ ምክንያት የሰማይን መላእክት ተቀበሉ ተብሎ እንደተጻፈ ለአንድ ሰው በቀንም በሌሊትም የሚጠብቀው ከክፉ ነገር የሚታደገው መልአክ ይታዘዝለታል። አንድ ሰው ወደ አንድ ሰው ሲገባ ብቻውን አይገባም። የሚጠብቀው ከክፉ ነገር የሚታደገው መልአክ አብሮት ከዚያ ሰው ቤት ይገባል። ስለዚህ እንግዳውን ተቀበልን፣ አንድ ሰው ሰባቱን ባህሪያት የተስማሙለትን ሰው ተቀበልን ማለት የሚጠብቀውን መልአክ በእንግድነት ተቀበልም ማለት ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። መላእክትን በመቀበል በእንግድነት የሚገኘውን በረከት ልናስብ ይገባል። ሌላው በዚህ በጾማችን ውስጥ ልናካትተው የሚገባው ርኅራኄን ነው። ማዘን፣ ለሌሎች ሰዎች ማዘን እነኝንና የመሳሰሉትን ያካትታል። በመሆኑም ታላቁ አባታችን ቅዱስ ኢሳይያስ ነቢየ እግዚአብሔር በመጽሐፍ ቅዱስ ጾማችን ምን መምሰል እንዳለበት በዚህ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 ጀምሮ እስከ 14 ድረስ እንዲህ ብሎ ይናገራል። ጾማችን ምን መምሰል እንዳለበት በሰውም በእግዚአብሔርም ዘንድ የተወደደ ለኃጢአትም ስርየት የምናገኝበት እንዲሆን ከፈለግን ጾማችን ምን መምሰል እንዳለበት ሲናገር እንዲህ ይላል። ስለምን ጾምን? አንተንም
አልተመለከትከንም ሰዎች ስለምን ጾመን ይላሉ አንተም ደግሞ አልተመለከትከንም አንድ ሰው የሚጾመው እግዚአብሔር እንዲመለከተው ነው በአይነ ምህረት እንዲመለከተው ነው ቁጣውን በትዕግስት እንዲመልስለት ነው ስለዚህ ጾመናል አንተ ግን አልተመለከትከንም ሰውነታችን ስለምን አዋረድን እንግዲህ ቅድም የዘረዘርኳቸውን የክርስትና ትሩፋቶች በውስጡ አካተን ካልያዝን በስተቀረ ያለ ፍቅር የምናደርገው ያለ ርህራሄ የምናደርገው ያለ ምጽዋት የምናደርገው ያለ ስግደት የምናደርገው ያለ ጸሎት የምናደርጋቸው ጾሞች ሁሉ ጥቅም እንደሌላቸው መጽሐፉ ይናገራል ሰውነታችን ስለምን አዋረድን ምን ማለት ነው ፍቅርን ሳንይዝ ሰውነታችን ማቅለብሰን አመድነስነሰን መሬት ላይ ብንወድቅ ፍቅርን ሳንይዝ ቂም በቀልን ይዘን የምንጾም ከሆነ ምንም አንጠቀምም ስለዚህ ፍቅርን ገንዘብ ማድረግ ቂምንና በቀልን ማስወገድ ያስፈልጋል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ባስተላለፈላቸው ባስተማራቸው ቃል እንዲህ ይላል ገና ሕፃናት እንደመሆናችሁ መጠን ይላል ጽኑ መብላት ስለማትችሉ ወተት ጋትኳችሁ ይላል ለምን ጠብና ክርክር በመካከላችሁ ስለሚገኝ ወይም የቅናት መንፈስ በመካከላችሁ ስለሚገኝ ቂምና የመሳሰሉት በልባችሁ ስለሚገኝ ገና ሕፃናት ናችሁ አላደጋችሁም ይላል ስለዚህ አሁን ይጠይቃሉ አንተም አልተመለከትከንም ሰውነታችንን ስለምን አዋረድን አንተም አላወከንም ይላሉ በየዓመቱ ከዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ከሰባቱ አጽዋማት መካከል አንደኛው ጾም ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ሥጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድነት ልዩ ልዩ መከራን ስለመቀበሉ፣ ስለመሰቀሉ፣ ስለሞቱ፣ ስለ ትንሣኤውና ዕርገቱ እና ስለ ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግሯል። ትንቢቱም ደርሶና ተፈጽሞ ለመመልከትም አንሥእ ኃይለከ ፈኑ እዴከ ኃይልን አነሣ እጅህንም ላክ እያሉ በጾምና በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት በሳምንታት በወራትና በዓመታት እያሰሉ ሲጠባበቁ ቆይተዋል። እኛ ለምን እንጾማለን? ሁለት አብይ ነገር። አንድ ከነቢያት ጋር ወዳጆች ስለሆንን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን፣ አንድ መሆናችን እናሳያለን። ሁለት ክርስቶስ ደግሞ እነሱ ውረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የነቢያት ጾምን ከሰባቱ አጽዋማት አንዱና ዋናው ነው። ከ12ቱ ደቂቅ ነቢያት ከ16ቱ አንዱ የሆነው ኢዩኤል የተባለው ነቢይ በምዕራፍ 2 ቁጥር 12 ላይ ወሳኝ ቃል ይናገራል። እግዚአብሔር ወደኛ እንዲመለስ ካስፈለገ፣ እንዲመጣልን ከፈለግን፣ ድንቅ ነገር እንዲያደርግልን ከፈለግን፣ የልባችን ሐሳብ እንዲፈጸም ከፈለግን፣ የምትመኙት እንዲሆንላችሁ ከፈለጋችሁ፣ የምትሹት እንዲሳካላችሁ ከፈለጋችሁ በፍጹም ልብ ወደ እግዚአብሔር መመለስ ሲሆን ያም ደግሞ በጾምና በጸሎት በዋይታ ነው። ሶስት ነገር ነው የሚጠቅሰው ነቢዩ ኢዩኤል 2:12 በፍጹም ልባችሁ ተመለሱ ይላል። መመለሻው መንገዱ 3 1 ጾም፣ 2 ጸሎት፣ 3 ዋይታ ወይም እንባ አንብ ማልቀስ፣ ኃጢአትን እያሰቡ የዓለምን ነገር እያሰቡ አይደለም። አዳምና ሔዋን ከገነት ወጣን ጌታን የመሰለ አምላክ አጣን እያሉ እንዳዘኑ እንጂ ይሄን በላ ነበር ይሄን ጠጣ ነበር እንዳሉ ሳይሆን ነበር። እሱንም ቢሆን እግዚአብሔር አይከለክልም። አስቀድማችሁ መንግስቱን ፈልጉ ሁሉን ይሞላላችኋል ይላልና ነብዩ ኢዩኤል በፍጹም ልባችሁ በለቅሶ በጸሎት በዋይታ ወደኔ ተመለሱ ይላል። ምጽዋትም አንዱ ነገር ነው፣ ከሚሰጠም መስጠት። ይሄንን ነው ጌታችን ኢየሱስ ክርስቶስ በተራራው ካስተማረው ትምህርት ማቴዎስ ወንጌል ምዕራፍ 6 ስትመለከቱ በተለይ ቁጥር 16 ቁጥር 17 ቁጥር 18 ስለ ጾም ነው የሚናገረው። አንዳንድ ሰዎች ጾም በብሉይ ዘመን ብቻ ነበረ ቀርቷል የሚሉ አሉ። ይሄ የጅብ ከበሮ እንብላው የሚል አይነት ድምጽ ያላቸው ሰዎች ዛሬ በተለይ እንደዚህ አይነት ሰዎች በጣም ስለበዙ አስጨናቂ 8ኛው ሺህ መሆኑ ራሱ የምናይበት ነው። ክፉዎች የበዙበት የእግዚአብሔርን ስም የሚቀልዱ ዘባቾች፣ ቅዱስ ሐዋርያው እንዳለ ዘባቾች ይሆናሉ ብለዋቸዋል ይላል። በመጨረሻ ዘባቾች የሆኑ ሰዎች አሉ። ፊልጵስዩስ 3:16 እና 17 ላይ እንደዚህ አይነት ሰዎችን ምን አለ? ለገዛ ሆዳቸው የሚታዘዙ አለ። ክብራቸው በነውራቸው አምላካቸው ሆዳቸው ነው ይላል። ከዚህ ሰውረን እግዚአብሔር በዚህ ውስጥ ያሉትንም ደግሞ እንዲያድንልን ሁሌ እንጸልያለን።
የተለያዩ ስያሜዎች አሉት። አንደኛ ጾመ ነቢያት ወይንም የነቢያት ጾም እየተባለ ይጠራል። የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ነቢያት ይወርዳል ይወለዳል ብለው የመዳን ተስፋቸውን እየጠበቁ ስለ ጾሙ ጾመ ነቢያት ይባላል። ሁለተኛው የአዳምን ጾም ይባላል። ለአዳም የተነገረው የድኅነትን ተስፋ ስለተፈጸመበት ጾመ አዳም ይባላል። አዳምንም ከልጅ ልጅ ተወልጄ አድናለሁ ብሎ ቃል የገባለት ትንቢትም ስለተፈጸመበት ነው። ሦስተኛ ጾመ ስብከት ወይንም የስብከት ጾም ተብሎ ይጠራል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑ ነው። አራተኛ ጾመ ልደት ወይንም የልደት ጾም በመባል ይታወቃል። የጾሙ መጨረሻ ወይንም መፍቻ ባለ ልደት በመሆኑ ምክንያት ነው። አምስተኛ ጾመ ሐዋርያትም ይባላል። ቅዱሳን ሐዋርያት ባለ ትንሣኤን አብይ ጾምን ጾመው አናከብረውም፣ ባለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙት ከልደተ ክርስቶስ በፊት ያለውን ጾመ ሐዋርያትም ጾመውታልና። ስድስተኛ በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ ወይንም የፊልጶስ ጾም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቅያና አውራጃው ሁሉ እየተዘዋወረ በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎችን ወደ አሚነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቅያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉም ስለ ተሰወረባቸው የሐዋርያትን ሥጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸው ሥጋውና አስክሬኑን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያትን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህም ጾመ ነቢያት፣ ጾመ ፊልጶስ እየተባለ ይጠራል። ሰባተኛ ጾመ ማርያም በመባልም ይታወቃል። ከዚህ ሁሉ ጋርም አምላክን የወለደች እመቤታችን ክርስቶስን በመንፈስ ቅዱስ ኃይል እንደምትጸንስ መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን ከመውለዷ አስቀድማ ጾመዋለችና ይህም ጾም ጾመ ማርያም በመባል ይጠራል። ሰባቱ አጽዋማት የምንላቸው በአዋጅ ቤተክርስቲያን ሰጥታን የምንጾማቸው አንደኛው አብይ ጾም ነው። እንደምታውቁት ያ አብይ የተባለው የጌታ ጾም ስለሆነ ነው። ሁለተኛው ጾመ ፍልሰታ የእመቤታችን ጾም የምንለው ነው። ሶስተኛው ጾመ ሐዋርያት አባቶቻችን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ የጾሙት ጾም ነው። አራተኛው ጾመ ነቢያት ነው። አሁን የተነጋገርነው የጀመርነው ጾም ጾመ ነቢያት ይባላል። ሌላው ጾመ ድህነት የምንለው ነው። ጾመ ድህነት የምንለው ረቡዕና ዓርብ ነው። ሌላው ጾመ ነነዌ ነው። በሶስት ቀን ጸሎት ስግደት ወደ እግዚአብሔር በመመለሳቸው በጾም እግዚአብሔር ሀገሪቱን ከማታደጋት ወገኖቼ ዛሬ በሰራዊቶቻችን ብዛት ሳይሆን እግዚአብሔር ሀገራችን ኢትዮጵያን የሚታደጋት በንጹህ ልቦና ከቂም ከበቀል በነጻ ማንነት በእግዚአብሔር ፊት ማቅለብሰን አመድ ነስንሰን ወደሱ ስናለቅስ እጆቻችንን ዘርግተን እንባችንን ስናዘራ እግዚአብሔር ሀገራችንንም ምድራችንንም ይፈውሳል። ሰባተኛውና የመጨረሻው ጾመ ገሃድ ነው። እነኚህ ናቸው። በእነዚህ አጽዋማት ከአብይ ጾም በስተቀረ እስከ 9 ሰዓት እንዲጾም ቤተክርስቲያን ታስተምራለች። የነቢያት የሐዋርያት የጻድቃንና የሰማዕታት አምላክ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያትና ሐዋርያት በረከት እንዲያሳትፈን መንግሥቱንም እንዲያወርሰን ሁላችንም በዚህ በጾመ ነቢያት በዚህ ወቅት ተወስነን እግዚአብሔርን ልንማጸን ይገባል። አምላካችን እግዚአብሔር ጾሙን የሰላም፣ የፍቅር፣ የበረከትና የአንድነት ያድርግልን።